ከንቲባ አዳነች አቤቤ የክብር ዶክተሬት ዲግሪና የጆርጂያ ግዛት የክብር ዜግነት ሽልማት ተቀበሉ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአሜሪካ ጆርጂያ ግዛት ከሚገኘው ትሪኒቲ ኢንተርናሽናል አምባሳደር ዩኒቨርሲቲ የክብር ዶክተሬት ዲግሪ እንዲሁም የጆርጂያ ግዛት የክብር ዜግነት ሽልማት ተቀብለዋል። ከንቲባዋ ለሕዝብ ተጠቃሚነትና ለሰላም ላበረከቱት ታላቅ አስተዋጽኦ ያሳዩት በሳልና ምሳሌያዊ አመራር በዓለም አቀፍ ደረጃ ለሚገኙ መሪዎች ምሳሌ የሚሆንና መነሳሳትን የሚፈጥር በመሆኑ ዩኒቨርሲቲ የክብር ዶክተሬት እንዲያበረክትላቸው የትሪኒቲ ኢንተርናሽናል አምባሳደር ዩኒቨርሲቲ ቻንስለር ዶክተር ዚክለር ሞሃየር ገልጸዋል። በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎች ሕይወትን ለመቀየርና የነዋሪዎችን ፍትሃዊ ተጠቃሚነት ለማረጋገጥ ላሳዩ ቁርጠኝነትና ለሌሎች ሀገራት መሪዎች አርአያ የሚሆን ስራ በማስራታቸው ጆርጂያ ግዛት የክብር ዜግነት ሽልማት እንዳበረከተላቸው የግዛቱ ሴኔተር ኃይል ዴቫንፖርት በመድረኩ ላይ ተናግረዋል። በመድረኩ ላይ ንግግር ያደረጉት ከንቲባ አዳነች አቤቤ ለዚህ ስኬት የበኩላቸውን አስተዋጽኦ ላበረከቱት አካላት በሙሉ ምስጋናቸውን ማቅረባቸውን የከንቲባ ጽሕፈት ቤት መረጃ አመልክቷል። ትውልድ ኢትዮጵያዊ ፕሮፌሰር ገቢሳ እጀታ የአሜሪካ ብሔራዊ ሳይንስ ሜዳሊያ ሽልማት ከፕሬዝዳንት ጆ ባይደን ተበረከተላቸው። አንጋፋው ተመራማሪ ፕሮፌሰር ገቢሳ እጀታ የአሜሪካን ብሔራዊ የሳይንስ ሜዳሊያ ሽልማት ከፕሬዝዳንት ጆ ባይደን ተቀብለዋል። ፕሮፌሰር ገቢሳ በፕሬዝዳንት ጆ ባይደን ብሔራዊ የክብር ሽልማት የተሸለሙት 21 አሜሪካውያን ተመራማሪ መካከል አንዱ በመሆን ነው። መምህርና ተመራማሪ ፕሮፌሰር ገቢሳ እጀታ ለሽልማቱ ያበቃቸው በከፍተኛ የምርመራ ስራቸው የእጽዋት ዘረመል ምህንድስና በመጠቀም በረሃማ የአየር ንብረትና ነፍሳትን የሚቋቋም የአዝርዕት ዘሮችን በማግኘታቸው መሆኑ ተገልጿል። ግኝታቸው በሚሊዮን ለሚቆጠሩ የምግብ ዋስትና እንደሚያረጋግጥ ታምኖበታል። ፕሮፌሰር ገቢሳ እጀታ በምግብ ዘርፍ ላበረከቱት አስተዋጽኦ ከዚህ በፊት ከዓለም የምግብ ፕሮግራም ሽልማት የተበረከተላቸው መሆኑ የሚታወቅ ነው። በህዳሴ ግድብ ዙሪያ በካይሮ ሲካሄድ የነበረው ሶስተኛ ዙር ድርድር መጠናቀቁ ተገለጸ። ግብጽ ካይሮ ሲካሄድ የነበረው ሶስተኛ ዙር የህዳሴ ግድብ የሶስትዮሽ ድርድር መጠናቀቁ ተገለጸ። በአሜሪካ የኢትዮጵያ አምባሳደር የኢትዮጵያ ተደራዳሪ ቡድን መሪ አምባሳደር ስለሺ በቀለ ድርድሩ መጠነኛ መሻሻልና መግባባት የታየበት ነው ብለዋል። የድርድሩ ሂደት አሁንም እንደሚቀጥልና አራተኛ ዙር የሶስትዮሽ ድርድር በታህሳስ ወር በአዲስ አበባ እንደሚካሄድ የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። ኢትዮጵያ በህግ የበላይነት ምዘና ከአምና ዝቅ በማለት ከ142 ሀገራት 129ኛ ደረጃን ያዘች። የዓለም አቀፍ የፍትህ ፕሮጀክት ዛሬ ጥቅምት 14 ባወጣው የ2023 የህግ የበላይነትን ምዘና የኢትዮጵያ የህግ የበላይነት ምዘና ውጤት በዚህ ዓመት ከአምናው ዝቅ በማለት ከዓለማችን ከ142 ሀገራት 129ኛ ደረጃ ላይ መቀመጧን አስታወቀ። የዓለም አቀፍ የፍትህ ፕሮጀክት ዛሬ ይፋ ባደረገው የህግ የበላይነት ምዘና ኢትዮጵያ በአህጉር ደረጃ ከ34 የሳህራ በታች ሀገራት አራቱን ብቻ በመብለጥ 30ኛ ደረጃ ላይ መቀመጧን አስታውቋል። ሰብአዊ መብትን፣ ፍትህን ማግኘት፣ ሙስናና አምባገነናዊነትን የፈተሸው ተቋሙ ዝቅተኛ ገቢ ካላቸው 18 ሀገራት ኢትዮጵያ በ15ኛ ደረጃ ላይ ናት ብለዋል። በአማራ ክልል ወቅታዊ ጉዳዮች እንዲሁም የፖለቲካ የጸጥታ ሁኔታ ላይ የሚመክር የግምገማ መድረክ በባህር ዳር ከተማ በመካሄድ ላይ ይገኛል። ከፍተኛና መካከለኛ አመራሮችን በሚያሳትፍ የግምገማ መድረክ ተገኝተው ንግግር ያደረጉት ርዕሰ መስተዳድሩ አቶ አረጋ ከበደ የህግ የበላይነትን መረጋገጥና ዘላቂ ሰላምን መገንባት የክልሉ ቁልፍ አጀንዳ መሆኑን ተናግረዋል። በግጭት ምክንያት የወደሙ አገልግሎት ሰጪ ተቋማትና የተፈናቀሉት ወገኖችን መልሶ ለመቋቋም በልዩ ትኩረት መስራት ይገባል ያሉት ርዕሰ መስተዳድሩ ከመልካም አስተዳደር አኳያ በተለይ የአገልግሎት አሰጣጥ ችግሮች እንዲቀረፍ ማድረግ ከአመራር ይጠበቃል ብለዋል። የግምገማ መድረክ ባህር ዳርን ጨምሮ በጎንደር፣ በደሴና በደብረ ብርሃን እንደሚካሄድ ከብልጽግና ፓርቲ የክልሉ ቅርንጫፍ ጽሕፈት ቤት የተገኘ መረጃ አመልክቷል። በትናንትናው ዕለት የአማራና የኦሮሚያ ክልል ከፍተኛ የስራ ኃላፊዎች ተፈናቃዮችን መልሶ በመቋቋም ዙሪያ ምክክር አድርገዋል። የኦሮሚያ ክልል ከፍተኛ የስራ ኃላፊዎች ቡድን ባህር ዳር በመገኘት ከአማራ ክልል ርዕሰ መስተዳድር አረጋ ከበደና ሌሎች ከፍተኛ የስራ ኃላፊዎች ጋር ባደረጉት ምክክር ተፈናቃዮቹ እያሳለፉት ያለውን ችግር ያገናዘበ ፈጣን ስምሪት በመውሰድ ወደ መደበኛ ህይወታቸው እንዲመለሱ የማድረግ ተግባራዊ እንቅስቃሴ እንደሚደረግ አቅጣጫ አስቀምጠዋል ተብሏል።